ሰላም ውድ የቴክኖሎጂ ኢትዮጵያ ቤተሰቦች እንደምን ሰነበታችሁ። በዛሬው ቪዲዮአችን ዲቪ የሞላን ሰዎች የዲቪ ውጤታችንን እንዴት ማየት እንደምንችል እናያለን። በመጀመሪያ ወደዚህ የዲቪ ፕሮግራም ዌብሳይት እንገባለን። ሊንኩን ዲስክሪፕሽን ላይ አስቀምጥላችኋለሁ። ከገባን በኋላ ዌልካም ብሎ እንደዚህ አይነት ዌብ ፔጅ ያመጣልናል። ከፊት ለፊት እንደምትመለከቱት ዌልካም ብሎ ስለ ዲቪው አንዳንድ መረጃዎችን አስቀምጦላችኋል። ከፈለጋችሁ ማንበብ ትችላላችሁ። አሁን ግን ኮንቲኒው ብለን እንገባለን። ኮንቲኒው ብለን ከገባን በኋላ እዚህ ጋር ሶስት ነገሮችን እንድንሞላ ይጠይቀናል። አራት ነገሮችን እንድንሞላ ይጠይቀናል። የመጀመሪያው ኮንፈርሜሽን ነምበር ነው። ኮንፈርሜሽን ነምበር ማለት ዲቪ ፕሮግራም በሞላንበት ወቅት የተሰጠን እንደዚህ አይነት ቁጥር ማለት ነው። ያንን ቁጥር እዚህ ቦታ ላይ እንጽፋለን። ምናልባት ግን ኮንፈርሜሽን ነምበሩ የጠፋባችሁ ካላችሁ እዚህ ከስር ፎርጌት ኮንፈርሜሽን ነምበር የምትለዋን ትነካላችሁ። ይህን የምታደርጉት ኮንፈርሜሽን ነምበር የጠፋባችሁ ብቻ ናችሁ። እሱን ስትነኩም እዚህ ጋር የተወሰኑ ነገሮችን ይጠይቃችኋል። አንደኛ ላይ ሴሌክት ዳይቨርሲቲ ቪዛ ፕሮግራም ይር ቱ ቼክ የሚል ነው። እዚህ ጋር እየጠየቀን ያለው ዲቪውን የሞላችሁት ለመች ነው መች ነው ሳይሆን ለመች ነው። ማለትም ለምሳሌ ዲቪውን የሞላችሁት 2024 ላይ ከሆነ ያው ዲቪ ለመሙላት ብዙውን ጊዜ የተለመደው ጥቅምት ወር መግቢያ አካባቢ ላይ ነው። ስለዚህ 2024 ጥቅምት ላይ ሞልታችሁ ከሆነ ለመች ነው የሞላችሁት ማለት ነው? ለ2026 ነው። አንድ ዓመት መሃል ላይ ተዘላላችሁ። የሞላችሁት በ2024 ለ2026 ነው። ቼክ የምታደርጉት ወይም ደግሞ የዲቪ ውጤት የሚለቀቀው ደግሞ መሃል ላይ ባለው 2025 ላይ ነው። ስለዚህ 2024 ላይ ሞልታችሁ ከሆነ 2026 ላይ ታደርጋላችሁ። 2025 ላይ ሞልታችሁ ከሆነ ደግሞ 2027 ላይ እንደዛ አንዳንድ ዓመት እየዘለላችሁ ታደርጋላችሁ። አሁን ባለው ሁኔታ ማለት ነው። የሚቀየር ነገር ካለ የምናሳውቃችሁ ይሆናል። ከዛ በመቀጠል ዲቪው ላይ የሞላችሁትን ስም ይጠይቃችኋል። ላስት ኔም አለ ወይም ፋሚሊ ኔም ማለትም የአያት ስም፣ ፈርስት ኔም የራሳችሁ ስም፣ ሚድል ኔም ደግሞ የአባታችሁ ስም። እሱን ትሞላላችሁ። ከዛ ሶስተኛ ላይ ዴት ኦፍ በርዝ አለ። ዲቪውን ስትሞሉ የሞላችሁት የልደት ቀናችሁ እሱን ትሞላላችሁ። አራተኛ ላይ ዲቪው ላይ አታች ያደረጋችሁትን ኢሜይል ታስገባላችሁ። ከዛ አምስተኛ ላይ አውተንቲኬሽን አለ። አውተንቲኬሽን ማለት ያው ሰው መሆናችሁን ለማረጋገጥ ነው። እዚህ ፒክቸሩ ላይ የሚሰጣችሁን ካራክተር ከስር ባለው ባዶ ቦታ ላይ በትክክል ትሞሉና ስሚት ትላላችሁ። ኢንፎርሜሽናችሁ ትክክል ከሆነ ኮንፈርሜሽን ነምበራችሁን ያሳያቸዋል። ይህን ስቴፕ የነገርኩት ኮንፈርሜሽን ነምበር ለጠፋባቸው ሰዎች ነው። ኮንፈርሜሽን ነምበር ያላችሁ ወይም ደግሞ ጠፍቶባችሁ የአሁኑ መንገድ ተከትላችሁ ያገኛችሁ ወደ ቀድሞ ዌብሳይት እንመለስና ወደ ዲቪ ፕሮግራም ኮንቲኒው እንላለን። ከዛ አንደኛ ላይ ኮንፈርሜሽን ነምበራችንን እናስገባለን። ሁለተኛ ላይ ላስት ኔም፣ ፋሚሊ ኔም ወይም ደግሞ የአያት ስም እናስገባለን። ሶስተኛ ላይ ይር ኦፍ በርዝ እናስገባለን። አራተኛ ላይ አውተንቲኬሽን ልክ እንደ ቀድሞ እንሞላለን። ከዛ የሞላነው ኢንፎርሜሽን ትክክል መሆኑን ካረጋገጥን በኋላ ሰብሚት እንላለን። ሰብሚት ስትሉት ያው ያስገባችሁት ኢንፎርሜሽን ትክክል ከሆነ ልክ እንደዚህ ሪዛልታችሁን ያሳያቸዋል። ለምሳሌ አሁን እኔ የማይለሰው ሃዝና ቢን ሴሌክትድ እያለኝ ነው። ማለትም አልተመረጠም ወይም ደግሞ ዲቪው አልደረሰውም ማለት ነው። እናንተ ደርሷችሁ ከሆነ ሴሌክትድ የሚል ሌላ ሪዛልት ያሳያችኋል። እዚህ ጋር ቪዲዮን ከወደዳችሁት ላይክ እና ኮመንት፣ ሼር እንዲሁም ደግሞ እንደዚህ አይነት ጠቃሚ ኢንፎርሜሽኖች ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁና የደወል ምልክቱን መጫናችሁን እንዳትረሱ። ቴክኖሎጂ ኢትዮጵያ